እንደው የከተማ ሰው ደግሞ እንደው ለልጆቹ ያለው ቅብጠት ልክ ያለፈ ነው። ደግሞ አይጣ ላይ ድረስ አሁን አንዳንዶቹ በከተማ አሉ ነው እኔ ያላየው እንደው ልጄን ሲጠመቅ ክርስትና ሲነሳ እንዳይበርደው ሞቅ ባለ ውሃ ብታረጉልኝ የሚሉ ሁሉ መምጣት ጀምረዋል ይባላል። እንግዲህ ሁሉ አይደሉ። ጥጋብ አያችሁ። ልጄን ብርድ ይመታዋል ጭንቅላቱን። የቂርቆስ ጭንቅላትሳ 7 ብረቶች ይገቡበት ነበር። እስቲዋቸው የእናንተን የ3 ዓመት ልጅ እስኪ አንድ ጊዜ በኩርኩም ብለው ምን እንደሚሰማቸው መከራን የቀመሰ ያውቀዋል ይባላል። በተለይ እናቶች እስቲ ያስቡት 7 ብረት በጭንቅላቱ 2 ደግሞ የጋሉ ብረቶች በሁለቱ አፍንጫዎቹ 2 የጋሉ ብረቶች በሁለት ጆሮዎቹ 1 የጋለ ብረት በአፉ በኩል ሌላ የጋለ ብረት ደግሞ በሆዱ በኩል። ይሄ ልጅ አሁንም የክርስቶስን ፍቅር ይለምናል። ለክርስቶስ ደስ ይለዋል። መልአኩ መጣና ይሄን ሁሉ ቁስል እንዲደስስ አድርጎ ፈወሰው።